ልጅሽ እያለቀሰ ድንገት ትንፋሽ አቁሞ ጸጥ ቢል ምን ታደርጊያለሽ? ሰላም ጤና ይስጥልን። ዶክተር ሌንሴ ሸለመ ከዌል ስፕሪንግ መልቲ ስፔሻሊቲ ሴንተር የህፃናት ስፔሻሊስት ሐኪም። ይህ ከላይ የጠቀስኩት ሂደት ብሬስ ሆልዲንግ ስፔል ይባላል። ይህ ሂደት በአብዛኛው የሚከሰተው ከ6 ወር እስከ 6 ዓመት ያሉ ህፃናት ላይ ሲሆን ከ1 ዓመት እስከ 3 ዓመት ያሉ ህፃናት ላይ ደግሞ በርትቶ ይታያል። በዚህ የብሬስ ሆልዲንግ ስፔል ጊዜ እንግዲህ ህፃናት መጀመሪያ በጣም ያለቅሳሉ ኦር ይደነግጣሉ። ከዛም ፊታቸው ከንፈራቸው ሰማያዊ የሚሆንበት ጊዜ አለ። አንዳንድ ጊዜ ደግሞ ድንገት ግርጠት ወይም ደግሞ ነጭ ይሆኑና ለትንሽ ሰከንድ ከ30 ሰከንድ እስከ 1 ደቂቃ ለሚሆን ሰከንድ ራሳቸውን የመሳት ሁኔታ ይታያል። ይህ ብሬስ ሆልዲንግ ስፔል ወይም ደግሞ አየርን ይዞ የመቆየት ሁኔታ ሁለት አይነት ነው። አንደኛው ሲያኖቲክ ወይም ደግሞ ሰማያዊ አይነት ሲሆን ይህ አይነቱ እስከ 70% ያለውን የብሬስ ሆልዲንግ ወይም ደግሞ አየር ይዞ የመቆየት ሁኔታ ያካትታል። በመሆኑም ይህ ሰማያዊ ወይም ደግሞ ሲያኖቲክ የምንለው የብሬስ ሆልዲንግ ስፔል የሚፈጠረው በአብዛኛው በጣም ሲናደዱ፣ በጣም ሲያለቅሱ እንዲሁም ደግሞ ጭንቀት በጣም የመጨነቅ ስሜት ሲሰማቸው ነው። የሚፈጠረውም እንዴት ነው? የመጀመሪያው በጣም ያለቅሳሉ። ከዛን አየር ወደ ውጭ አውጥተው አየር መውሰድን ያቆማሉ። ከዛን በመከተል ከንፈራቸው፣ ፊታቸው ሰማያዊ የመሆን ነገር ይኖራል። ራሳቸውን የመሳት መዝለፍለፍ፣ አንዳንድ ጊዜ ደግሞ ጀርክ አይነት ወይም ደግሞ ኢፒሌፕሲ ወይም የመጣል በሽታ ያልሆነ አይነት መንቀጥቀጥ ይኖራቸዋል። ራሳቸውን ስተው ከ30 ሰከንድ እስከ 1 ደቂቃ ሊቆዩ ይችላሉ። ሁለተኛው የብሬስ ሆልዲንግ ስፔል ወይም ደግሞ አየርን ይዞ የመቆየት አይነት ደግሞ ፓሊድ ወይም ደግሞ ነጭ አይነት የምንለው ነው። ይህ በአብዛኛው ጊዜ የሚከሰተው ህፃናት ድንገተኛ ድንጋጤ፣ ድንገተኛ ህመም ሲሰማቸው ነው። ድንገተኛ ህመም ስንል ራሳቸውን ከሆነ ነገር ጋር ሲያጋጩ ድንገተኛ የሆነ የመርፌ ሊሆን ይችላል፣ የመወጋት ሊሆን ይችላል። ድንገተኛ የሆነ ህመምን ሲያስተናግዱ ፊታቸው ነጭ ይሆናል፣ ተዝለፍልፈው ይወድቃሉ። ከዛም ራሳቸው ለጥቂት ሰከንዳት ሊስቱ ይችላሉ። ይህ ሂደት እንግዲህ እኛ ወላጆችን እጅግ በጣም ሊያስጨንቅና ሊያሳስብ የሚችል ነገር ቢሆንም ጥናቶች እንደሚያሳዩት በረጅም ጊዜ የአእምሮ እድገት ላይ፣ የእውቀት መሸመት ላይ ወይም ደግሞ የአእምሮ እድገታቸው ላይ በአጠቃላይ የሚያመጣው ይህ ነው የሚባል ጉዳት የለም። ከዚህ በተጨማሪም ህፃናቱ ከ4 ዓመት እስከ 6 ዓመት በሚሆን እድሜ ውስጥ ሲገቡ በራሱ ጊዜ እየጠፋና እየተዋቸው የሚሄድ ሂደት ነው። ስለሆነም እንደ ወላጅ ምን ማድረግ አለብን? አንደኛ መረጋጋት ነው። እንግዲህ ህፃናት እንደዚህ አይነት ነገር ሲያጋጥማቸው የእኛ መረጋጋት ለነሱ ጤናማነት ወይም ደግሞ ጉዳት ላይ እንዳይወድቁ የሚያደርግ ነገር ነው። ሁለተኛ ህፃኑን በሚመች ቦታ አልጋ ላይ ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ምንጣፍ ላይ እንዳይጎዳ አድርገን በጀርባው አሊያም ደግሞ በጎኑ ማስተኛት። ሶስተኛ በአፋቸውና በአፍንጫቸው አካባቢ ማንኛውንም ነገር እንደሌለ እርግጠኛ መሆን አሊያም አፋቸው ውስጥ ምንም አይነት ነገር አለመክተት። አራተኛ ህፃናቱ እራሳቸውን በሳቱበት ሰከንዳት ውስጥ ለማንቃት ብለን ማርገፍገፍ፣ ማንቀጥቀጥ አያስፈልግም። ከዚህም በተጨማሪ እንዲነቁ፣ በህመም እንዲነቁ ብለን በጥፊ መምታት፣ መቆንጠጥም አያስፈልግም። አምስተኛና የመጨረሻው እንግዲህ ይህ ስፔል ወይም ደግሞ ይህ ሂደት እስከሚያበቃበት ሰዓት አጠገባቸው ሆነን መጠበቅ ነው። ስለዚህ የብሬስ ሆልዲንግ ስፔልን እንደነገርኳችሁ ያን ያህል የሚያስፈራ ለአእምሯቸው ጉዳት የሚዳርግ ነገር አይደለም። ሆኖም ግን ሊያስፈሩንና ወደ ሐኪም ቤት ይዘናቸው ልንሄድባቸው የሚገቡ ሁኔታዎች አሉ። ከነዚህም ውስጥ የመጀመሪያው ይህ የብሬስ ሆልዲንግ ስፔል ወይም ደግሞ አየርን ይዞ የመቆየት ሁኔታ ከ1 ደቂቃ በላይ የሚቆይ ከሆነ፣ ሁለተኛ ህፃኑ ከ6 ወር በታች ከሆነ፣ ሶስተኛ በተደጋጋሚ የሚከሰት ከሆነ ይህ ብሬስ ሆልዲንግ ስፔል ወይም ደግሞ አየርን ይዞ የመቆየት ሁኔታ በሳምንት ውስጥ ከ1 ጊዜ በላይ ሊፈጠር አይገባም። በመሆኑም በሳምንት ውስጥ በተደጋጋሚ የሚፈጠር ከሆነ አሳሳቢ በመሆኑ ወደ ሐኪም ቤት ሊሄዱ ይገባል ማለት ነው። አራተኛ አንዳንድ ጊዜ የሚፈጠረው የመንቀጥቀጥና ሰውነትን የመወጣጠር ሁኔታ ከ1 ደቂቃ በላይ የሚቆይ ከሆነ። አምስተኛ ይህ የብሬስ ሆልዲንግ ስፔል ወይም ደግሞ አየርን ይዞ የመቆየት ሁኔታ ያለ ትሪገሪንግ ፋክተር ወይም ደግሞ ንዴት ሳይኖር፣ ቁጣ ሳይኖር፣ ድንጋጤ ሳይኖር የሚፈጠር ከሆነ። በመጨረሻም አነቃቃቸው ከሌላ ጊዜ በተለየ ቀስ ያለ ከሆነ ወይም ደግሞ ከተነሱ በኋላ መደናገር ወይም መወናበድ የምናይ ከሆነ ወደ ሐኪም ቤት ሄዶ የትኛው ነው የሚለውን በአግባቡ መለየቱ መልካም ነው። ከዚህ በተጨማሪ ይህ ብሬስ ሆልዲንግ ስፔል ወይም ደግሞ አየር የመያዝ ሂደት በአብዛኛው ከአይረን ዴፊሸንሲ ጋር ወይም ደግሞ ከደም ማነስ ጋር ይገናኛል እና ይህን ሁኔታ ሐኪም ቤት ሄዶ የደም ማነሱን ማከም የብሬስ ሆልዲንግን ስፔል በከፍተኛ ሁኔታ ይቀንሰዋል።